አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 6 ቀን የሚነበብ የአባታችን የአዳም የእናታችን የሔዋን የገድላቸው ዜና ይህ ነው። ጸሎታቸው በረከታቸውና የይቅርታ ልመናቸው ከሁላችን ጋር ይሁን ለዘላለሙ አሜን። ከዚህ በኋላ አዳምና ሔዋን ከልብ በመደሰት በጽኑ ኃይል ይጸልዩ ዘንድ ተነሱ። ለእግዚአብሔርም ሌሊቱን ሁሉ ጸሎት አቀረቡ፣ ደስታንም አበዙ። የ80ኛው ዕለት መጨረሻ በነጋ ጊዜም እንደ ልማዳቸው ተነስተው ጸለዩ፣ ከቤትም ወጡ። ሆዳቸው በከበዳቸው ጊዜ ሊጸዳዱ ፈለጉ። ይጸዳዱ ዘንድም ከእርሷ መውጫ አልነበረምና ከደረሰባቸው ጭንቀት የተነሳም የቤቱን አካባቢ ይዞሩ ነበር። እርስ በርሳቸው እንድንበላ ያስገደደን ማን ነው እያሉ አለቀሱ። ይህ ችግር ደርሶብናልና ከምንበላ ሞት በተሻለን ነበር። ወዮልን! ዛሬ ከምንሞት ከመብላታችን በፊት ብንሞት በተሻለን ነበር። ሆዳችንም ንጽሕት ነበረች፣ ዛሬ ግን ሆዳችን ጎሰቆለች። አዳምም ሔዋንን ይህ ክብደት በገነት እያለን አልደረሰብንም፣ ይህን ክፉ ምግብ አልበላንም ታያለሽን? አላት። እግዚአብሔር በሆዳችን ባለው በዚህ ምግብ ይቀጣናልን? ወይስ አንጀታችን ይወጣ ዘንድ ይሻልን? ወይስ ቃል ኪዳኑ ሳይፈጸም ሊገድለን ይሻልን? አላት። አዳምም ከእግዚአብሔር ዘንድ ምሕረትን ፈለገ። አቤቱ አምላክ ሆይ በሆዳችን ባለው በዚህ መከራ አታጥፋን። አቤቱ ፈጣሪ ሆይ እንደ ቸርነትህ መጠን አድርግልን እንጂ አትቅጣን። የገባህልን ቃል ኪዳን እስኪፈጸም ድረስ አትተወን አለ። እግዚአብሔርም ወደ እነርሱ ተመለከተ፣ በእነርሱ ይጸዳዱ ዘንድ ቦታዎችን ፈጥኖ ከፈተላቸው። እስከዚህች ሰዓት በእነርሱ ቢጨክን እንዳይጠፉ ነው። አዳምና ሔዋንም በሆዳቸው ያለውን አስወገዱ። እያዘኑ እያለቀሱም ወደ ቤታቸው ገቡ። ከሆዳቸው በወጣ ቆሻሻ የተነሳም አዳምና ሔዋን ከዚህች ሰዓት ጀምሮ እንደተለወጡ አወቁ። ገነትን በመፈለግ ይገቡ ዘንድ እንደማይችሉ ተስፋ ቆረጡ። ኃላፊቷ ምድር ለሥጋቸው ብቻ ሆናለችና። ሥጋ ሁሉ ደግሞ መብላት፣ መጠጣት፣ መጸዳዳትን ይሻል፣ ያለዚያ ግን መኖር የሚቻል አይደለም። አዳምም ሔዋንን አላት፣ እነሆ ተስፋችን ተቆረጠ፣ ወደ ገነት የመግባት እምነታችንም መነመን። የገነት ሰዎችም አንሆንም፣ ዛሬ ከምድር የተገኘን ምድራውያን ሆነናልና ወደ ገነት አንመለስም። ዳግመኛ እግዚአብሔር ወደ ገነት እንደሚያስገባን እንደሚያድነንም ቃል ኪዳን እስከገባበት ቀን ድረስ አላት። ይቅር ይላቸው ዘንድም ወደ እግዚአብሔር ጸለዩ። ከዚህ በኋላ ሕሊናቸው ጸጥ አለች፣ ልባቸውም ተሰበረች፣ ምኞታቸውም ቀዘቀዘች። ከዚህ በኋላ በዚህ ዓለምም እንደ ስደተኛ ሆኑ። አዳምና ሔዋንም በዚህች ዕለት አደሩ። ከመብሉ የተነሳ ሆዳቸው ስለከበደ ብዙ እንቅልፍ ደረሰባቸው። ሲነጋም አዳምና ሔዋን በቤታቸው ውስጥ ዳግመኛ ጸለዩ። አዳምም ሔዋንን እነሆ ከእግዚአብሔር ዘንድ ምግብን ፈለግን፣ ሰጠንም፣ ዳግመኛም መጠጥን ከእርሱ እንሻለን አላት። ተነስተውም በሰሜን ከገነት ጫፍ እስካለው እስከ ውሃው ምንጭ ድረስ ሄዱ። አስቀድመውም ሰውነታቸውን በዚህ ጣሉ፣ ከውሃው ይጠጡ ዘንድም እንዲፈቅድላቸው። በውጪም ወደ እግዚአብሔር ይጸልዩ ዘንድ ቆሙ። የእግዚአብሔር ቃልም እንዲህ ሲል መጣ። አዳም ሆይ ሥጋ እንስሳዊ ነው፣ በውሃ ታረካው ዘንድ ይሻል። አንተም ሔዋንም ወስዳችሁ ጠጡ፣ ፈጽማችሁም አመስግኑ አላቸው። አዳምና ሔዋንም ወደ ውሃው ቀርበው ሥጋቸው እስኪረካ ድረስ ጠጡ። ከጠጡ በኋላም እግዚአብሔርን አመሰገኑ። አስቀድሞ እንዳስለመዱት ወደ ቤታቸው ተመለሱ። ይህም በ83ኛው ቀን መጨረሻ ነበር። ዘወትር ለእግዚአብሔር ምስጋና ይሁን እስከ ዘላለሙም ድረስ አሜን። 4 ቀን በሆነ ጊዜም 2 የበለስ ፍሬዎችን ወሰዱ። በእግዚአብሔር አጋዥነት ምልክት የሆናቸው ዘንድ ከቅጠላቸው ጋርም ወደ ቤታቸው ወሰዷቸው። ፍሬ እስኪይዙ ድረስም አኖሯቸው። ያደረገላቸውን የእግዚአብሔርንም ተአምርም አስተዋሉ። ዳግመኛም አዳምና ሔዋን በቤት ውስጥ ነበሩ። ምግብን ያሳያቸው ዘንድ ሽተው ሥጋቸውንም ያሳድጉ ዘንድ ፈልገው ነበርና። የእግዚአብሔር ቃልም እንዲህ ሲል ወደ አዳም መጣ። ከቤት ወደ ምዕራብ እስከ ጭቃማው ጥቁር ምድር ድረስ ውረዱ፣ በዚያም ምግብ ታገኛላችሁ አላቸው። አዳምም የእግዚአብሔርን ቃል ሰማ። ሔዋንን ይዞ ወደ ጥቁሩ ምድርም ወረደ።
የበቀለች የጎመራች እሸት የሆነች ስንዴንም አገኘ። ለመበላትም በስላ ነበር። አዳምም ተደሰተ። ዳግመኛም የእግዚአብሔር ቃል መጣ። አዳም ሆይ ከዚህ ስንዴ ውሰድ፣ ለአንተም ምግብ አድርግ፣ ሥጋህን ታሳድግ ዘንድም ተመገብ አለው። እግዚአብሔርም ስንዴውን ኅብስት ያደርገው ዘንድ ለአዳም ማስተዋልን ጥበብን ሰጠው። አዳምም ይህን ሁሉ ፈጸመ፣ ብዙ ድካምም ደከመ። ወደ ቤቱም ተመለሰ። የስንዴውንም አሰራር በማወቁ እርሱ ደስተኛ ነበር። በአጭር እንተወው እንጂ ስለ እርሱ የሚናገር የድርሳኑን ብዛት በጣም ብዙ ነው። በስንዴ ምክንያት ከሰይጣን ጋር ለአዳም የተደረገለት የመጀመሪያ ተአምር ይህ ነው። አዳምና ሔዋን ወደ ጥቁሩ ምድር በወረዱ ጊዜ እግዚአብሔር ወዳሳያቸው ስንዴ ደረሱ። ደርቃም አዩአት፣ ለማጨድም ደርሳ ነበር። አዳምና ሔዋንም ታጠቁ። የሚያጭዱበት ማጭድ ግን አልነበራቸው። እስኪጨርሷት ክምርም እስኪያደርጓት ድረስ ስንዴውን ይነቅሉ ጀመር። ከደረሰባቸው ከበረሃው ከረሃቡ ከጽሙ ከድካሙ የተነሳም ከጥላው አይጠለሉ ዘንድ ወደ ዛፏ መጡ። ነፋስም መታቸው፣ ተኙ። ሰይጣንም አዳምና ሔዋን ያደረጉትን ተመለከተ። ሰራዊቱንም ጠራቸው፣ እንዲህም አላቸው፣ ለአዳምና ለሔዋን እግዚአብሔር ይህን ስንዴ አሳያቸው። ሥጋቸው ተመግቦ ይኖር ዘንድ እነርሱም መጥተው ከስንዴዋ ሥራ የተነሳ ስለደከመ ተኝተው ነበር። ኑ እንሂድ፣ በእርሷም እሳትን እንጨምርባት፣ እናቃጥላትም። የውሃ መቅጃውንም ከእርሱ እንውሰድ፣ የሚጠጡትንም እንዲያጡ እንድፋው፣ በረሃብና በጽምም እንግደላቸው አለ። ከመኝታቸው በተነሱ ጊዜም ወደ ቤት ይመለሱ ዘንድ ይወዳሉ። በመንገድ እንደርስባቸው ዘንድ በረሃብ በጽምም ይሞቱ ዘንድ እንበረታታባቸው። እግዚአብሔርን ከካዱም ከምድር ያጠፋቸዋል፣ ከእነርሱም እናርፋለን አለ። ሰይጣንና ሰራዊቱም በስንዴው ላይ እሳትን ጨመሩ፣ አቃጠሏትም። አዳምና ሔዋንም ከእሳቱ ማቃጠል የተነሳ ከእንቅልፋቸው ተነሱ። ስንዴዋ ተቃጥላ በእነርሱ ዘንድ የነበረ ውሃቸው ተደፍቶ ተመለከቱ። እያለቀሱም ወደ ቤት ተመለሱ። ወደ ተራራም ቢወጡም ሰይጣንና ሰራዊቱ መላእክትን መስለው ወደ እነርሱ ደረሱ። ሰይጣንም አዳምን አዳም ሆይ በረሃብና በጽም የምታዝነው ምን ሆነሃል? ስንዴህን ሰይጣን ያቃጠለብህ ይመስለኛል አለው። እርሱም አዎን አለው። አዳም ሆይ ወደ እኛ ተመልከት፣ እኛ የእግዚአብሔር መላእክት ነን። ሌላ ከእርሷ የሚሻል የስንዴ እርሻ እናሳይህ ዘንድ እግዚአብሔር ላከን። ባማረች የውሃ ምንጭ ብዙ እጽዋት ባለበት በእርሷ ትኖራለህ። በተቃጠለው ፋንታ በስንዴዋ እርሻ ታመርታለህ አለው። አዳምም እውነት እንደሆነ አወቀ፣ መላእክት ያነጋግሩት ነበርና፣ ከእነርሱ ጋርም ተመለሰ። ሰይጣንም እሱንና ሔዋንን ለ8 ቀን ይበረታታባቸው ጀመረ። አዳምና ሔዋንም ከረሃብ ከጽም ከድካምም የተነሳ በመሬት እስኪወድቁ የሞቱም እስኪመስሉ ድረስ ሰይጣንና ሰራዊቱም ትተዋቸው ሸሹ። እግዚአብሔርም ወደ አዳምና ወደ ሔዋን ተመለከተ፣ ከሰይጣን የደረሰባቸውን ጥፋታቸውንም አስተዋለ። እግዚአብሔርም ቃሉን ላከ፣ ከመሞታቸው ከውድቀታቸውም አስነሳቸው። አዳም በተነሳ ጊዜም አቤቱ ጌታችን ሆይ ለእኛ የሰጠህን ስንዴ አቃጠል፣ መላእክትንም ላክ፣ ወደ ስንዴ እርሻም አዞሩን፣ ትገድለን ዘንድ ተሻለህን? ይህ ከአንተ ከሆነ ነፍሳችንን ውሰድ፣ አታሰቃይንም አለ። እግዚአብሔርም አዳምን እኔ ስንዴህን አላቃጠልኩም፣ የመንቀልንም ውሃ አልደፋሁብህም፣ አዞርህ ዘንድም መላእክቴን አላኳቸውም። የሰገድክለት አለቃህ ከትእዛዝ የሚወጣ ሰይጣን ነው ስንዴውን ያቃጠለው፣ ውሃውንም የደፋው፣ ያዞረህም እርሱ ነው። የገባላችሁ ቃል ኪዳንም ምትሃት ፍጹም ሐሰት ነው። አዳም ሆይ ዛሬ ከአንተ ጋር ያሉ መልካም ሥራዎችን ታውቃለህ እንጂ አለው። መላእክትንም አዘዛቸው። አዳምና ሔዋንንም ተሸከሟቸው፣ ወደ ስንዴው ቦታም አመጧቸው። እንደ ቀደመውም አገኙት፣ የውሃ መያዣውም ሙሉ ነበር። እንጨቱንም ተመለከቱ፣ በላይዋም መና ተቀምጦ ነበር። ከእግዚአብሔር ኃይል የተነሳም አደነቁ። በተራቡ ጊዜም ከመናው ይበሉ ዘንድ መላእክት አዘዟቸው። እግዚአብሔርም ሰይጣንን የስንዴውን እርሻ ተመልሶ እንዳያጠፋ ረገመው። አዳምና ሔዋንም ከስንዴው ወሰዱ፣ ከእርሷም መሥዋዕት አዘጋጁ። መጀመሪያ ደማቸውን ለመሥዋዕት ወዳቀረቡበት ተራራማ ቦታ ወስደውት አሳረጉት። ዳግመኛም አስቀድሞ በተሰሩት በመሠዊያው ላይ ቁርባንን አቀረቡ። አዳምና ሔዋንም እንዲህ እያሉ ይጸልዩ ዘንድ ቆሙ። አቤቱ አምላክ ሆይ በገነት እያለን እንደ ቁርባን ምስጋናችን ለአንተ ነበር፣ ንጽሕናችንም
እንደ ዕጣን ወደ አንተ ታርግ ነበር። ዛሬም አቤቱ ጌታችን ሆይ ይህን ቁርባን ከእኛ ተቀበል፣ ከቸርነትህ ባዶአችንን አትመልሰን። እግዚአብሔርም አዳምና ሔዋንን ይህን ቁርባን እንዳቀረባችሁልኝ ለእኔም እንዳደረጋችሁልኝ እኔ ወደ ምድር በወረድኩ ጊዜ ሥጋ አደርገዋለሁ አድናችሁም አለሁ። በሚገባ ለሚቀበሉት ለምሕረት ኃጢአትንም ለማስተስረይ በመሠዊያው ዘወትር እንዲሰዉት አደርገዋለሁ አላቸው። እግዚአብሔርም ወደ አዳም ቁርባን የምታበራ እሳትን ላከ። አካባቢውም በጸዳል ተሞላ። በቁርባኑ የወረደውም መንፈስ ቅዱስ ነው። እግዚአብሔርም በማንኪያ አምሳል የእሳት ጉጠት ይይዝ ዘንድ መልአኩን ቁርባኑን ይይዝና አዳምና ሔዋንንም ያቆርባቸው ዘንድ አዘዘው። መልአኩም እግዚአብሔር እንዳዘዘው አደረገ። አዳምና ለሔዋን ከመሥዋዕቱ ሰጣቸው። ልቦናቸውም ፍጹም ደስታን ተሞላች። እግዚአብሔርም አዳምን ሐዘን፣ ችግር በሚደርስባችሁ ጊዜ ይህ ልማድ ይሆንላችኋል። መዳናችሁ ወደ ገነት መግባታችሁ ግን በእናንተና በእኔ ያሉት ቀናት በሚፈጸሙበት ጊዜ ነው። ምሕረቴና ይቅርታዬ በእናንተ ላይ ቢሆን ኖሮ በስሜ ስላቀረባችሁት መሥዋዕት ወደ ገነት በመለስኳችሁ ነበር። አዳምም በእግዚአብሔር ዘንድ በሰማው በዚህ ቃል ተደሰተ። እርሱም ሔዋንም በመሥዋዕቱ ፊት ሰገዱ፣ እጅ ነስተውም ወደ ቤታቸው ተመለሱ። ይህም ከገነት ከወጡ ከ80 ቀን በኋላ በ12ኛ ቀን ፍጻሜ ነበር። ሌሊቱን ሁሉ እስኪነጋ ድረስ ቆሙ፣ ከቤትም ወጡ። አዳምም ልቡናው ደስ ስለተሰኘ ለእግዚአብሔር ስላቀረቡት ቁርባንም ከእርሱም ስለቆረቡ ሔዋንን በሳምንት 3 ጊዜ ባለ ሕይወታችን ሁሉ ይህን እናድርግ፣ እነዚህም ረቡዕ፣ ዓርብና ሰንበት ናቸው አላት። በዚህ ቃልም እርስ በርሳቸው ተስማሙ። እግዚአብሔርም በሐሳባቸው በጽናታቸውም ተደሰተ። የእግዚአብሔር ቃልም እንዲህ ሲል ወደ አዳም መጣ። አዳም ሆይ ሰው በሆንኩ ጊዜ በእኔ ላይ የሚመጣውን መከራ የምቀበልበትን ዕለት አንተ አስቀድመህ ወሰን። እነዚህም ረቡዕ፣ ዓርብ ናቸው። እሁድ ግን እኔ ሁሉን ፈጠርሁበት፣ ሰማያትንም እንዲሁ ከፍ አደረግሁበት። ዳግመኛም በምነሳበት ዕለት ደስታን አደርጋለሁ፣ የሚያምኑባትም ከፍ ከፍ አደርጋቸዋለሁ። አዳም ሆይ ይህን ቁርባን በሕይወትህ ሙሉ አቅርብ። እግዚአብሔርም ከአዳም ጋር መነጋገሩን አቆመ። አዳምም 7 ሱባዔ እስኪፈጽም ድረስ እንደታዘዘው ከሳምንት 3 ጊዜ መሥዋዕት ያቀርብ ነበር። በዕለተ እሁድ ይህም የ50ው ቀን መጨረሻ ነው። አዳም እንደ ልማዱ ቁርባንን አዘጋጀ። እርሱና ሔዋንም ይዘው እንዳስለመዱ በእግዚአብሔር ፊት መሥዋዕቱ ወደሚሰዋበት መጡ። የመልካም ነገር ጠላት ሰይጣን ግን በእግዚአብሔር ዘንድ ሞገስን ባገኙበት በቁርባኑ ምክንያት በአዳምና በሔዋን ቀና። በዚህም የተነሳ በሰው አምሳል በሚታይበት ገንዘብ ስለት ከሆኑ ድንጋዮች መካከል ስለት የሚቆርጥ ድንጋይን ፈጥኖ ያዘ። ሄዶም በአዳምና በሔዋን ዘንድ ቆመ። አዳምም ከመሠዊያው ላይ ወጥቶ ነበር፣ ጸሎትም ጀምሮ ነበር። እርሱም እጁን ወደ እግዚአብሔር ዘረጋ፣ በእርሱ ዘንድ ባለ በስለት ደንጊያ መምታቱንም አፋጠነ። የአዳም ቀኝ ጎኑንም ወጋው፣ ከጎኑም ደም ውሃ ወጣ። አዳምም እንደ ሞተ ሰው ሆኖ ከመሠዊያው ላይ ወደቀ። ሰይጣንም ሸሸ። ሔዋን መጥታም አነሳችው፣ ከመሠዊያው በታችም አስቀመጠችው፣ በእርሱ ላይም ታለቅስ ነበር። አዳም ቁርባኑን በመሠዊያው ላይ ባሳረገ ጊዜ ከጎኑ የወጣ ደሙ በቁርባኑ ላይ ፈሰሰ። እግዚአብሔርም የአዳምን መውደቅ አየ፣ ቃሉንም ላከ፣ አነሳውም፣ ቁርባንህንም ፈጽም አለው። በጣም አስደስቶኛል፣ ምንም ጉድለት የለበትምና። እግዚአብሔርም አዳምን አለው፣ ዳግመኛ እኔ በዚህች ምድር እንደዚህ ይደርስብኛል፣ እወጋለሁ፣ ከጎኔም ደምና ውሃ ይወጣል፣ በሥጋዬም ይፈሳል። ይህም እውነተኛ ቁርባን ነው፣ በቁርባኑ መሠዊያ ላይ ፈጽሞ ያርጋል። እግዚአብሔርም አዳምን ቁርባኑን ይፈጽም ዘንድ አዘዘው። ቁርባኑን አቅርቦም ከፈጸመ በኋላ በእግዚአብሔር ፊት ሰገደ፣ ለእርሱ ስላሳየው ምልክትም አመሰገነው። እግዚአብሔርም አዳምን በዕለተ እሁድ ፈወሰው። ይህም 50ኛው ቀን የ7ኛው ሱባዔ መጨረሻ ዕለት ነው። አዳምና ሔዋን ግን ወደ ተራራው ተመለሱ፣ እንደ ልማዳቸውም ወደ ቤተ መዛግብት ተመለሱ። አዳም ከገነት ከወጣ 142 ቀን ተፈጸመ። በነጋ ጊዜም አዳምና ሔዋን ከቤታቸው ወጡ። ከቤት ወደ ስንዴያቸው ቦታ ወደ ምዕራብ ጫፍ ወረዱ። እንደ ልማዳቸውም በዛፍ ስር ተጠለሉ። ብዙ አራዊት መጥተው ከበቧቸው። ሰይጣንም በክፋቱ ይህን ያደርግ ነበር።
አዳምን በግብረ ሥጋ ግንኙነት ምክንያት ድል እስኪነሳው ድረስ። ከዚህ በኋላ የመልካም ጠላት ሰይጣን መልአክ መሰለ። በእርሱ አምሳልም ሌሎች ሁለት ነበሩ። ለአዳም ወርቅ፣ ዕጣንና ከርቤን እንዳመጡለት መላእክት ሦስት ነበሩ። በአዳምና በሔዋን ፊት አለፉ። እነርሱም በዛፍ ስር ነበሩ። ሽንገላን በተመላ ጥሩ ነገር ከአዳምና ከሔዋን ጋር እጅ ተነሳሱ። አዳምም ፊታቸውን መልካም ነገራቸውን በተመለከተ ጊዜ ቆሞ ተቀበላቸው። ወደ ሔዋንም አመጣቸው። ሁሉም ተቀመጡ። የአዳም ልቡናም ደስተኛ ነበር። አዳም ወርቅ፣ ዕጣን፣ ከርቤ ያመጡለት መላእክት እንደሆኑ በልቡ አሰበ። እነዚያ መላእክት አስቀድሞ ወደ አዳም በመጡ ጊዜም ከእነርሱ የተነሳ እረፍት፣ ደስታ በእርሱ ላይ ነበር። መልካም የሆኑ ምልክቶችን ይሰጡት ዘንድ እንደመጡ አስቧልና ሰይጣን እንደሆነም አላወቀም። ስለዚህ በደስታ ተቀብሎ ከእነርሱ ጋር ተቀመጠ። ከእነርሱ ታላቁ ሰይጣንም እንዲህ አለ፣ አዳም ሆይ ፈጽሞ ደስ ይበልህ፣ እነሆ እግዚአብሔር አንዲት ነገርን እንነግርህ ዘንድ ወደ አንተ ልኮናልና አለው። አዳምም ምንድነው አለ። ሰይጣንም ቃሉ ቀላል ነው፣ እርሱም የእግዚአብሔር ቃል ነው። ካልሰማህ እኛ ወደ እግዚአብሔር እንመለሳለን፣ ቃላችንን እንዳልተቀበልክም እንነግረዋለን። ዳግመኛም ሰይጣን አዳም ሆይ ከእኛ የተነሳ አትፍራ፣ መንቀጥቀጥም አይድረስብህ፣ አታውቀንምን አለው። አዳምም አላውቃችሁም አላቸው። ሰይጣንም እኔ ወርቅን እስከ ቤትህ ተመልሼ ያመጣሁልህ፣ ይህ ሁለተኛው ደግሞ ዕጣን፣ ይህ ሦስተኛው ደግሞ ከርቤን ያመጣልህ ነው። ከተራራው እስከ ቤትህም የተሸከሙ ናቸው አለው። እስከ ቤት ያደረሷችሁን ጓደኞቻችሁን ግን እግዚአብሔር ከእኛ ጋር አላካቸውም፣ እናንተ ትጠቀማላችሁና አላቸው። አዳምም ይህን ቃል ከእነርሱ በሰማ ጊዜ አመናቸው። እግዚአብሔር የተናገረውን ቃል ተናገሩ፣ እኔም እቀበለዋለሁ አላቸው። ሰይጣንም እንደምትቀበለው ማልልኝ፣ ቃል ኪዳንም ግባልኝ አለው። አዳምም እኔ መሐላና ቃል ኪዳን አላውቅም አለው። ሰይጣንም እጅህን አውጣት፣ በእጄ ላይም አስቀምጣት፣ የእግዚአብሔር እውነት ሕያው ሆኖ የሚኖር ከአርያም ወደ ሰማይ ያረገ መሬትን በውኆች ላይ ያጸና እና ከአራቱ ባሕርያት የፈጠረኝ እኔ ቃል ኪዳኔን አላረክስም፣ ቃሌንም አልለውጥም በል አለው። አዳምም እንዲሁ ማለ። ሰይጣንም እነሆ አንተ ዘመን አለህ፣ ከገነት ከወጣህ ጀምሮ ፈጽሞ ክፉን አታውቅም። እግዚአብሔር ከጎንህ የወጣች ሔዋንን ተወስዳት ዘንድ የምትጽናናበት ልጅ ለመውለድም ታገባት ዘንድ አዟል። ችግርም ሐዘንም ከአንተ ዘንድ ይርቃል። ይህ ሥራም ከባድ አይደለም፣ መሰናከልም አይሆንብህም አለው። አዳምም ይህን ከሰይጣን በሰማ ጊዜ ስለ መሐላው ከባድ ሐዘንን አዘነ። አዳምም ሰይጣንን አለው፣ እኔ በዕድሜዬ በሥጋዬ እንዴት እዘሙታለሁ፣ እበድላለሁ። ተቸግሬ ከመሃል ላይ ብመለስ እግዚአብሔር ያጠፋኛል፣ ከምድር ገጽም ይደመስሰኛል። እኔ ቀድሞ በዕፀ በለስ በበላሁ ጊዜ ከገነት ወደዚህ ኃላፊት ምድር አውጥቶኛልና፣ በሌላም በኩል በእኔ ላይ ሞትን አመጣ። ዳግመኛም ይህን ካደረግሁ ነፍሴን ከዚህች ምድር ይወስዳል፣ ወደ ሲኦልም ያወርደኛል፣ እጅግም ያሰቃየኛል። የምትለኝን ይህን ቃል እግዚአብሔር አልነገረኝም። እናንተም የእግዚአብሔር መላእክት አይደላችሁም፣ ከእርሱ ወደ እኔ የተላካችሁም አይደላችሁም። እናንተ ሰይጣናት ናችሁ፣ በምትሃት መላእክትን መሰላችሁ እንጂ ከእኔ ወግዱ፣ እግዚአብሔር ይርገማችሁ አላቸው። ሰይጣናትም ከአዳም ፊት ሸሹ። አዳምና ሔዋን ተነስተው ወደ ቤታቸው ተመለሱ፣ ወደ ውስጥም ገቡ። አዳምም ሔዋንን የማደርገውን ታያለሽን? አትናገሪምን? በታላላቅ ስሞቹ ስለመማሌ በእግዚአብሔር ዘንድ ይቅርታን አጣሁ፣ እጄንም ዳግመኛ በሰይጣን እጅ ላይ አደርጋለሁ አላት። ሔዋንም አዳም ከነገራት የተነሳ ዝም አለች። አዳምም ተነስቶ እጁን ወደ እግዚአብሔር ዘረጋ፣ ይቅር ይለው ዘንድ ከእርሱ ይቅርታን ፈልጓልና፣ ያደረገውን ይቅር ይለው ዘንድም ያለቅስ ነበር። አዳምም እንዲሁ ለጸሎት ቆሞ ነበር። ለ40 ቀንና ለ40 ሌሊት ያህል እጁን በመዘርጋት ከረሃቡ ከጽሙ የተነሳ በምድር እስኪወድቅ ድረስም አልበላም አልጠጣምም። እግዚአብሔር ቃሉን ወደ አዳም ላከ፣ ከወደቀበትም አነሳው። አዳም ሆይ በሰማዮች ለምን ማልክ? ሁለተኛ እስከ ሰይጣን ጋር ለምን ተማማልክ አለ። አዳምም አለቀሰ። አቤቱ ጌታ ሆይ ይህን ሳላውቅ አድርጌዋለሁና ይቅር በለኝ አለ። የእግዚአብሔር መላእክት እንደሆኑ አምኜ ነበርና አለ። ይቅርም አለው። ከሰይጣንም ተጠንቀቅ አለው። እግዚአብሔርም ከአዳም ጋር ንግግሩን ፈጸመ። አዳምም ልቡናው ተጽናና፣ ሔዋንንም ወሰዳት። እንደ ልማዳቸው ለሥጋቸው ምግብ ያዘጋጁ ዘንድ ከቤት ወጡ። ከዚያች ሰዓት ጀምሮ አዳም ሔዋንን በሩካቤ ሥጋ ያውቃት ዘንድ ሕሊናው ይፈታተነው ነበር። ይህን ያደርግ ዘንድ ግን ይፈራ ነበር፣ እግዚአብሔር እንዳይቆጣው
አዳምና ሔዋንም ወደ ውኃው ምንጭ ወረዱ። በሚደሰቱ ሰዎች አምሳልም በዚያ ተቀመጡ። ሰይጣንም በእነርሱ ቀና። እርሱ ከሰራዊቱ 10ሩ እንደ እነርሱ ያለ ደምግባት የሌለ ደናግልን መሰሉ። ከውኃውም ወደ አዳምና ወደ ሔዋን ወጣ። እርስ በርሳቸውም ዓለምን የመላች የአዳምና ሔዋንን መልክ ገጽ እንመልከት፣ መልካቸው ከእኛ የተለየ ከእነርሱም ከእኛ ያማሩ ናቸው ተባባሉ። አዳምና ሔዋንም ወደ ጫፍ ደረሱ፣ እጅም ነሷቸው። ከእነርሱ የተነሳም እያደነቁ ቀሩ። አዳምና ሔዋንም ከደም ግባታቸው የተነሳ በማድነቅ ወደ እነርሱ ተመለከቱ። እኛ ከምንኖርባት ምድር ታች መልካም ፍጥረት ያለባት ሌላ ዓለም አለችን? አሉ። እኒህ ደናግልም ለአዳምና ለሔዋን እውነት ነው፣ ፍጥረታችንም ብዙ ነው አሉ። አዳምም የምትባዙት በምንድን ነው አላቸው። እኛ የሚያገቡን ባሎች አሉ፣ ከእነርሱ እንጸንሳለን፣ ልጅ እንወልዳለን፣ ልጆችም ያድጋሉ፣ በዚህም እንበዛለን። አዳም ሆይ የማታምንን ከሆነ እኛ ባሎቻችን ልጆቻችንን እናሳይሃለን አሉ። ልጆቻቸውን ባሎቻቸውን እንደሚጠሩም በባህር ላይ ነበሩ። ከባህሩም ሰዎችና ሕፃናት ወጡ። ከእነርሱ እያንዳንዱ ሁሉም ወደ ሚስቱ ወደ ልጆቹ የሚደርስ ነበር። አዳምና ሔዋንም ባዩአቸው ጊዜ ሄዱ፣ ከእነርሱም የተነሳ አደነቁ። እነርሱም አዳምና ሔዋንን እነሆ ባሎቻችን ልጆቻችን ተመለከታቸው፣ ጽንስ ሲሆን ግን አታውቁም። አዳም ሆይ ሥራውን መጀመርን አንተ በሔዋን ላይ እንዴት እንደምታደርግ እናሳይሃለን ብለው አንዱም ሌላውን በአዳም ፊት ሩካቤ ሥጋ መፈጸምን ጀመረ። ከዚህ በኋላም አዳምን አንተን በሔዋን ላይ እንዲህ አድርግ አሉት። ልጅ ትወልዳለህ፣ ዘር ትተካለህ፣ ትበዛለህም አሉት። ሰይጣን ይሸነግለው ዘንድም በአዳም ፊት ይህን ያደርግ ነበር። ዳግመኛም ሰይጣን በአሳቡ እንዲህ አለ። በመጀመሪያ ከእግዚአብሔር አዳምን ስለ ዕፀ በለስ ከእርሷ አትብላ፣ ከበላህ ሞትን ትሞታለህ ብሎ አዞታል። ግርፋት መከራም ከሥጋው እስኪወጣ ድረስ ዛሬም ይህን ነገር ያደርግ ዘንድ ባታለልኩት ጊዜ ወደ ሔዋንም በቀረበ በወደቀም ጊዜ ያለ እግዚአብሔር ትእዛዝ በሆዷ ይጸነሳል፣ እርሱም ይገድለዋል። በዚያን ጊዜ ሰይጣን በአዳም ፊት ይህን ምትሃት አደረገ። ሊገድለውም ከምድረ ገጽ ሊያጠፋውም ፈልጎ አዳምም የኃጢአት እሳት በሰውነቱ ተቀላቀለበት። ሩካቤ ሥጋ ይፈጽም ዘንድም አሰበ። ነገር ግን ሰውነቱን ይገታ ነበርና እግዚአብሔር ይገድለው ዘንድ ይህን ምክር ለማድረግ ይፈራ ነበር። አዳምና ሔዋንም ወደ እግዚአብሔር ይጸልዩ ዘንድ ተነሱ። ሰይጣንና ሰራዊቱ ግን ከአዳም ፊት ወደ ባሕር ወረዱ። እነርሱ ወደ መሬት ሲመለሱ ያዩአቸው ነበር። አዳምና ሔዋንም እንደ ልማዳቸው ወደ ቤተ መዛግብት ተመለሱ። ይህ የሆነውም በምሽት ነው። አዳምና ሔዋንም በሌሊት ወደ እግዚአብሔር ይጸልዩ ዘንድ ተነሱ። ጸሎታቸው፣ አማላጅነታቸው ከሁላችን የጥምቀት ልጆች ጋር ይሁን ለዘላለሙ አሜን።